በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሮ ሰዱሱ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ ሰርግዮስ ዘሀገረ አትሪብ። አንድ አምላክ በሆነ በአብ ወልድ ወመንፈስ ቅዱስ ስም የካቲት 13 በዚች ቀን የከበረ ሰርግዮስ በሰማዕትነት ሞተ። አባትና እናቱ ወንድሞቹም ከእርሱ ጋር ሌሎችም ብዙ ሰዎች አረፉ። የዚህም ቅዱስ ሰርግዮስ አባትና እናቱ ደጋጎች ናቸው። የአባቱ ስም ቴዎድሮስ የእናቱ ስም ማርያም ነው። እድሜውም 20 ዓመት ሲሆነው በክብር ባለቤት ክርስቶስ ስም ይሞት ዘንድ በልቡ አሰበ። ወደ መኮንኑ ቆጵርያኖስም ቀርቦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ጽኑ ስቃይን ያሰቃዩት ዘንድ ያስሩትም ዘንድ አዘዘ። ጌታችንም ነፍሱን ወደ ሰማይ አምጥቀው የቅዱሳን ሰማዕታትን መኖሪያ ያሳዩት ዘንድ አዘዘ። አይታም ተጽናናች፣ ከስቃዩም ከሕመሙም ፈወሰው። ቀሲስ አባ መጽኑንና 2 ዲያቆናትም ተጋድሎውን ሰሙ። ያን ጊዜም ተነስተው ወደ አትሪብ አገረ ገዥ ቀርበው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። የጸና ግርፋትንም ይገርፏቸው ዘንድ አዘዘ። እንዲሁም አደረጉባቸው። ሕዝቡም ሁሉ በዙሪያቸው ሆነው ይመለከቷቸው ነበር። ስለ ቄሱና ከእርሱ ጋር ስላሉት አዘኑ። ቄሱ ግን ፊቱን ወደ እርሳቸው መልሶ ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን በኢየሱስ ክርስቶስ በቀናች ሃይማኖት እንዲጽኑ አላቸው። ከዚህም በኋላ በውሃ ላይ ጸልዮ በላያቸው ረጨ። በዚያን ጊዜም በላያቸው ወርዷልና የመንፈስ ቅዱስን ጸጋ ተቀብለው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ ቆረጧቸው። የሰማዕትነትን አክሊልን በመንግስተ ሰማያት ተቀበሉ። ከዚህ በኋላ ቄሱን ከወሽባ ቤት ማንደጃ ውስጥ ይጨምሩት ዘንድ መኮንኑ አዘዘ። እግዚአብሔርም ከእሳት አዳነው። ከእግዚአብሔርም የታዘዘ መልአክ ተገለጠለትና እርሱ ስለ ክብር ባለቤት ክርስቶስ ስም 3 ጊዜ ምስክር እንደሚሆን አስረዳው። ከእሳት ማንደጃው ውስጥም አወጣው። መኮንኑም ወደ እስክንድርያ ሀገር ላከው። ተጋድሎንና ምስክርነቱን በዚያ ፈጸመ። የምስክርነቱንም አክሊልም በመንግስተ ሰማያት ተቀበለ። ከዚህ በኋላ መኮንኑ ቆጵርያኖስ የከበረ ሰርግዮስን ያቀርብ ዘንድ አዘዘ። ታላቅ ስቃይንም አሰቃየው። የነሐስ መንኮራኩሮችንም አምጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱንም 4 ክፍል ሆኖ ስጋው ሁሉ ተቆራረጠ። ጌታችንም አድኖ ያለ ጉዳት በጤና አስነሳው። ዳግመኛም እንዲሰግድለት ጣዖትን አመጡ። ቅዱሱ ግን ሲረግጠው ወድቆ ተቀጥቅጦ ደቀቀ። መኮንን ቆጵርያኖስም አይቶ በክብር ባለቤት በጌታ በኢየሱስ ክርስቶስ አመነ። አምላክ ቢሆን ራሱን ማዳን በቻለ ነበር አለ። ከዚህ በኋላ የጭፍራ አለቃ ስሙ አውሄዮስ የሚባል የከበረ ሰርግዮስን ፈልጎ ያዘው። ቆዳውንም ገፈፈው። በተቀላቀለም ቆምጣጤና ጨው ቁስሉን ያሹት ዘንድ አዘዘ። ጌታችን በስቃዮቹ ላይ ያጸናውና ያበረታው ነበረ። እናቱና እህቱም ሰምተው ወደ እርሱ መጡ። ባዩትም ጊዜ በላዩ አለቀሱ። ከሐዘንም ብዛት እህቱ ነፍሷን አሳለፈች። የከበረ ሰርግዮስም ስለ እህቱ ወደ ጌታችን ጸለየ። ከሞትም ድና በሕይወት ተነሳች። ያን ጊዜ ሰማዕትነትን ገድል የሚጽፍ የአቅፋስ ሀገር ሰው የከበረ ዮልዮስ መጣ። ገድሉንም ሁሉ ከእነርሱ ተረዳ። ለስጋውም እንደሚያስብ ቃል ገባለት። ከዚህም በኋላ ደግሞ የከበረ ሰርግዮስን በመንኮራኩር ውስጥ ያሰቃዩ ዘንድ በጆሮዎቹ የእሳት መብራቶችን እንዲጨምሩ የእጆቹንና የእግሮቹን ጥፍሮችም እንዲነቅሉ በአንገቱም ከባድ ድንጋይ አንጠልጥለው ከብረት አልጋ ላይ አስተኝተው ከበታቹ እሳትን እንዲያነዱ አውሄዮስ አዘዘ። እንዳዘዛቸውም አደረጉበት። ጌታችን ኢየሱስም ያጸናውና ያለ ጥፋት በጤና ያስነሳው ነበር። የሰራዊት አለቃ አውሄዮስም ማሰቃየቱም በደከመው ጊዜ ራሱን በሰይፍ ይቆርጥ ዘንድ አዘዘ። የከበረ ሰርግዮስም ሰምቶ እጅግ ደስ አለው። ወደ አባቱና ወደ እናቱ ወደ ወንድሞቹም ላከ። ዘመዶቹ ሁሉ የሱን የሆኑ ሰዎችንም መጡ። በአፉም ልጓም ለጉሞ ቸብቸበውን ወደሚቆርጡበት ሲስቡት አገኙትና መኮንኑን የረከሱ ጣዖቶቹን ረገሙ። መኮንኑም ከከበረ ሰርግዮስ ጋር ሁለቱም ቸብቸባዎቹን እንዲቆርጡ አዘዘ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለ። እንዲህም ሆነ፣ ከሕዝቡ ውስጥ አንድ ታናሽ ሕፃን እግዚአብሔር ዓይኖቹን ገልጦለት የቅዱሳን ሰማዕታትን ነፍሶቻቸው መላእክት ወደ ሰማይ ሲያወጧቸው አይቶ ጌታዬ ኢየሱስ ክርስቶስ ይቅር በለኝ እያለ በከፍተኛ ቃል ጮኸ። እናትና አባቱም
መኮንኑ ሰምቶ ስለ እርሱ እንዳያጠፋቸው አፉን የሚዘጉ ሆነ። እርሱ ግን እንዲህ እያለ መጮህ አልተወም። በላዩ እስከተኙበትና ነፍሱ እስካለፈ ድረስ ከሰማዕታትም ጋር የምስክርነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለመስተጋድል ሰርግዮስ ምሎ አጽፋር በመጥባይት ወዝቀማይስ ለማህበራኒሁ ሰላም ሰማዕታተ ክርስቶስ ምስለ ዲያቆናት ክሌቱ ወምስለ መጹን ቀሲስ ዘአስተራየዎ በሰባት ለሕፃን ንዑስ። በዚህች ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳስ ጢሞቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 32ኛ ነው። ይህንንም አባት ስለ ቀናች ሃይማኖት ብዙ መከራና ችግር ደርሶበታል። እንዲህም ሆነ፣ በዚያን ወራት የአንጾኪያ ሊቀ ጳጳስ አባ ሳዊሮስ ወደ ግብጽ አገር መጣ። እርሱም ከዚህ አባት ጢሞቴዎስ ጋር ምዕመናንን እያጽናና ከአገር ወደ አገር ከገዳም ወደ ገዳም ከቦታ ወደ ቦታ የሚዘዋወር ሆነ። በዚህም አባት ጢሞቴዎስ ዘመን ከቁስጥንጥንያ የመጡ ክፉዎች ሰዎች በግብጽ አገር ተገለጡ። እነርሱም የክርስቶስን ተዋሕዶ ምትሃት በሚያደርግ መከራውንና ትንሣኤውንም በሚክድ በረከሰ ትምህርት የሚያምኑ ናቸው። ይህ አባት አውግዞ ከግብጽ አገር አሳደዳቸው። ዳግመኛም በዘመኑ ምዕመናን ንጉሥ አንስጣቴዎስ አረፈና በእርሱ ፈንታ ኪልቅድናዊ መናፍቅ ዮስጣቴያኖስ ነገሰ። እርሱም በአባ ጢሞቴዎስ ፈንታ ዲናሪዮስን ሊቀ ጵጵስና ሾመው። ሃይማኖታቸው የቀና ምዕመናንን ሁሉ ከኬልቄዶን ጉባኤ ወደ ተወሰነ ሃይማኖት ሊመልሳቸው ወዶ በቁስጥንጥንያ ጉባኤ ሰብስቦ የአንጾኪያውን ሊቀ ጳጳስ አባ ሳዊሮስን ከኤጲስቆጶሳቶቹ ጋር አስመጣው። በኬልቄዶን ጉባኤ በተወሰነች በተበላሸች ሃይማኖቱ ያምኑ ዘንድ አስገድዳቸው። እነርሱ ግን አልተቀበሉትም፣ ትእዛዙንም አልሰሙም። ስለዚህም ሃይማኖታቸው በቀና ምዕመናን ሁሉ ታላቅ መከራ ደረሰባቸው። ይህም አባት ጢሞቴዎስ በመንበረ ሲመቱ 17 ዓመት ኖሮ በሰላም አረፈ። በረከቱ ከኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይገባል፣ አሜን። ሰላም እብል ጢሞቴዎስ ባኬ ወሊቀ ጳጳሳት ዝኬ ዘመዋይልሁ ተውህበ ለመሃይምናን ብራኬ ወውእየ በነደ ቃሉ ከዳሃምል ወመሎኬ ለተአምነ በትምህርቱ ከልው አውጣኬ። በዚህች ዕለት ለፋሲለደስ ልጅ ለቴዎድሮስ የምስክርነቱ መታሰቢያ ነው። የአባ ክፍላ የአባ ህብስም በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይገባል፣ አሜን። በዚህች ዕለት መልካም ስም አጠራርና ጣፋጭ ዜና ያለው ለሶርያ መስፍን ልጁ የሆነ ለተመሰገነ ለሁለተኛ አውሳቢዮስ የምስክርነቱና የረፍቱ መታሰቢያ ነው። ለእርሱም መንፈስ ቅዱስን የተመላሽ ስሟ አውሎፊያ የሚባል እህት አለችው። ይህንንም ቅዱስ በተግሳጽና በጥበብ በማስተማር አሳደጉት። ባደገም ጊዜ እጅግ ደም ግባት ያላትን የሮሜውን ንጉሥ ልጅ በብዙ ክብር አጋቡት። በዚህችም ዕለት ወደ እህቱ ገብቶ እስቲ ምከሪኝ፣ ልቤ ይህን ጋብቻ አይሻውም፣ ዓለምን ንቆ ሞተውን እንጂ አላት። እህቱም የዚህ ኃላፊውን ዓለም ጣዕም ምን ይጠቅምሃል? እንደ ሊቀ ጳጳሳት ዲሜጥሮስ በድንግልና መኖር ይሻልሃል አለችው። ምሽትም በሆነ ጊዜ ሙሽሪት ወዳለችበት ገብቶ አንገቷን ያዝ አድርጎ ሳማት። እህቴ መልካም ነገርን እነግርሽ ዘንድ እሺ በይኝ አላት። በል ተናገር አለችው። እርሱም እወቂ፣ ዓለም ፍላጎቱም ሁሉ አላፊ እንደሆነ ያንቺም ደንግባትሽና ላይሽም እንደሚጠፋ ከጽድቅ ሥራ ብቻ በቀር የሚጠቅመን የለም። አሁን ስጋችንን ከምናሳድፍ ድንግልናችንን ጠብቀን መኖር ይሻለናል አላት። እሷም ወንድሜ ሆይ እኔም ጋብቻን አልሻም እንዳልኪውን አለችው። በዚህም ምክር ተስማምተው ሁለቱም በአንድነት የጽድቅ ሥራን በመጀመር እየጸለዩ እየጾሙ በየሌሊቱ ከባህር ውስጥ ቁመው ያድራሉ። አትራ ወደምትባልም ቤተክርስቲያን እየሄዱ 4000 ጊዜ ይሰግዳሉ። የዳዊት መዝሙርና የዮሐንስ ወንጌልን ያነባሉ። ስጋውና ደሙንም ሳይቀበሉ ሁል ጊዜ እህል አይቀምሱም። በአንዲትም ዕለት የሶርያው ንጉሥ ሚስት አውሳቢዮስን አይታው እጅግ ወደደችው። ከባሮቿም ሁለቱን ልካ ወደ እርሷ አስመጣችው። በአልጋዋም ላይ ምንጣፎችን አንጥፋ ብጫ ሐር ልብስም አለበሰችው። በአንገቷ የወርቅ ማርዳ በማድረግ አጌጠች። አውሳቢዮስንም በልቤ ያለውን እነግርህ ዘንድና ከዚህ ተቀመጥ አለችው። እርሱም ከንጉሥ ሚስት ጋር አልቀመጥም፣ እንደ ቆምኩኝ ንገሪኝ አላት።
አንተን ከመውደዴ ብዛት የተነሳ ሰውነቴ ይናወጣል፣ ለመኔም ይንቀጠቀጣልና ከኔ ጋር ተኛ አለችው። እሱም ከንጉሥ ሚስት ጋር መተኛት የሚገባኝ ሳይሆን የእግዚአብሔርም ትእዛዝ እንዲህ አልሆነምና ከአንቺ ጋር አልተኛም አላት። ልትይዘውም በወደደች ጊዜ አመለጣትና ሩጦ ሄዶ ወደ ቤተክርስቲያን ገባ። እርሷም በታላቅ ድምፅ ጮኸች። ባሮቿም ደርሰው እመቤታቸው ነይ ምን ሆንሽ አሏት። እሷም ይህ ስራየኛው ሳቢዮስ ወደ እኔ ገብቶ የማይገባ ነገር ተናገረኝ፣ አይሆንም ባልኩትም ጊዜ ስራዬን ስላደረገብኝ መንቀጥቀጥና ጻይር ያዘኝ አለቻቸው። ከዚህም በኋላ ከቤተ ክርስቲያን አውጥተው ያመጡት ዘንድ 14 መምህራን አዘዘች። ወደ እርሷም ባደረሱት ጊዜ በብረት ዘንጎች ይደበድቡት ዘንድ እጆቹንና እግሮቹን አስረው ከከተማ ውጭ በ4 እንጨቶች ላይ ሰቅሉት ዘንድ አዘዘች። ከባሮቿም አንዲቷን ልካ እሷም ከተሰቀልክበት እንድታወርድ ለእመቤቴ ያለችን እሺ በላት አለችው። እርሱም የአመንዝራን ቃል አልሰማም አላት። በዚያን ጊዜ መጸለይ ጀመረና እንዲህም አለ። አቤቱ የአብርሃም የይስሐቅና የያዕቆብ ፈጣሪ እግዚአብሔር ሆይ አባቶቻችንን ከመከራቸው ሁሉ ያዳንካቸው አንተ ነህና እኔን ባሪያህን አውሳቢዮስን አድነኝ። ዳንኤልንም ከአንበሶች አፍ ሶስናንም ከረበናት እጅ ያዳንህ አንተ ነህ። ያላንተ ረዳት የለኝምና ከመጻኛይቱ ከግፈኛይቱም ሴት እጅ አድነኝ። ከዚህ በኋላ ዳግመኛ አንገቱን በገመድ አንቀው በ160 ፍላጻዎች ነድፉት ዘንድ አዘዘች። ይህንንም ባደረጉበት ጊዜ መላእክት አለቆች ሚካኤልና ገብርኤል ጌታችን አዘዛቸው። እነርሱም ከሰውነቱ ፍላጻዎቹን አወጧቸው። ያለ ጉዳት ጤነኛ ሆነ። ንጉሥም ከሄደበት በገባ ጊዜ ለስቅላትና ለሞት አሳልፈሽ የሰጠሽው የአውሳቢዮስ በደሉ ምንድነው ብሎ ጠየቃት። የንጉሡም ሚስት ለአንተ መናገር አፍራለሁ፣ አንተንም እፈራለሁ አለችው። አትፍሪኝ በይ ንገሪኝ አላት። እሷም ብቻዬን ተቀምጬ ሳለሁ የእስራኤኛ ሰው ወደ እኔ ገብቶ ሊናገሩት የማይገባ ሥራ ለመነኝ፣ በከለከልኩትም ጊዜ በሥራዬው አሳመመኝ አለችው። ንጉሡም አውሳቢዮስን ከተሰቀለበት አውርደው ወደ እርሱ ያቀርቡት ዘንድ አዘዘ። ሲቀርብም ንጉሡ አውሳቢዮስን በሚስቴ ላይ ክፉ መስራትን ለምን አሰብክ አለው። አውሳቢዮስም ይህ ነገር እውነት ይመስልሃልን ብሎ መለሰለት። ንጉሡም ይህ የምሰማው ነገር እውነት ነውን በማለት ባሮቹን መረመራቸው። እነሱም ጌታችን ንጉሥ ሆይ እኛ ግን ጩኸት ሰምተን ወደ አዳራሹ በደረስን ጊዜ ንግሥት እመቤታችን እየጮኸች አገኘናት። ምን ሆንሽ ባልናት ጊዜ ይህንኑ ነገረችን አሉት። ይህንንም በሰማ ጊዜ እንደ አንበሳ ጮኸ። ቸብቸባውንም በሰይፍ እንዲቆርጡት ስጋውንም እንደ ላይም ስጋ ቆራርጠው ከአደሮ ማር ጋር ከምንቸት ውስጥ ጨምሮ አፉን ዘግተው በእሳት ያበስሉት ዘንድ አዘዘ። በዚያም ጊዜ መላእክት አለቆች ሚካኤልና ገብርኤል መጡ። ከምንቸትም ውስጥ አውጥተው ከሞት አድነው አስነሱት። ከተነሳም በኋላ በአገር ውስጥ ሲጓዝ ሰዎች አገኙት። ሕያው እንደሆነም ለንጉሥ ነገሩት። ንጉሥም እንዲያመጡትና 4 ዛንጀሮዎችን በአካላቶቹ ውስጥ እንዲያስገቡ አንዱን በአንገቱ ውስጥ፣ አንዱን በወገቡ፣ አንዱን በጎኑ፣ አንዱን በጉልበቱ ውስጥ አስገብተው እጅና እግሩን አስረው ከእሳት ውስጥ እንዲጨምሩት ዘንድ አዘዘ። የከበሩ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው እሳቱን አቀዘቀዙ። የመላእክት አለቃ ኡራኤልም ነጥቆ ወደ ሰማይ ያሳረገውና በዚያ 14 ዓመት ኖረ። ከዚያም በኋላ ወደ ምድር ተመልሶ ወርዶ የወንጌልን ሃይማኖት እያስተማረ 40 ዓመት ኖረ። በእርሱም ትምህርትም 85,000 አረማውያን አመኑ። ጌታችን ኢየሱስም ስሙን ለሚጠራ መታሰቢያውንም ለሚያደርግ እስከ 7 ትውልድ ሊምርለት ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአውሳቢዮስ በውዴተ ብእሲ ዘተመከረ ሰው በትእዛዛ ኢሰማ ወፈቃዳ ይገብረ አመ ውስተ እሳት አብእው በጋጋ ረጺን ሱረ በእደ ኡራኤል አሪ እስከነይት መይጥ ምድረ ከኢበተ ሱባኤ አመተ በሰማይ ነበረ። በዚህች ዕለት የኤርማኖስ ልጅ የሰማዕት ፊቅጦር የልደቱ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለልደትከ ከመጽጌ ደንጎላ ዘቆላ ለአስወከ ኃጢአት በማይከላ ፊቅጦር ፀሐይ ዘትረውጽ በሰረገላ ያስጥም ሕይወት የለቅረ ኃጢአት ማይከላ ሐመረ ንግደት አጥኢ በሞት ከተርላ። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም የካቲት 14 በዚች ቀን የእስክንድርያ ሊቀ ጳጳስ የከበረ አባት ቄርሎስ አረፈ። በዚችም ቀን ሃይማኖታቸው ለቀና ምዕመናን መምህራቸው የሆነ የአንጾኪያ
ሀገር ሊቅ ጳጳሳት የከበረ አባ ሳዊሮስ አረፈ። በዚህች ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ያዕቆብ አረፈ። በዚህች ቀን የቅዱሳን ዳሪዮስ፣ የጳውሎስ፣ የአኩደራስና የልድና መታሰቢያቸው ነው። ዛቅረብኩ ማሕሌታ ዘኪርያ ኢላፈ እምለተ ጸምዱከ ዘልፈ ለላ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ ምላቦ ውላን ዘተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግላዲዮ መነኮሳት ኢራን ባሩኩ ባሩኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቆኖስ ሕፃን ለዛ ጻፎ በክርታሱ ዘለዛ ጻፎን ዘይደርስ ለዛ አንበቦ ወለዝ ተርጎሞ ለሳን አዲስ ወለዝ ሰማ ቃሎ በዝን መንፈስ በጸሎተሙ ማርያም መረቂተ ኩሉን ቫይስ ሆሬ ማረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡ ይልቅ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን ጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን።